ሁለት ወንዶች በተመሳሳይ ቀን ይሞቱና ሰማይ ቤት ይገናኛሉ። ከዛ አንደኛው እንዲያለው እንዴት ሆነ ነው የሞትከው ስለው እኔ የሞትኩትኝ ፍሪጅ ውስጥ ገብቼ በረዶ ሆኜ ነው የሞትኩት አለው። እንዴት ማለት ስለው እኔ ፍሪጅ ውስጥ ገብቼ ተዘጋብኝ፣ ከዛ በጣም ቀዘቀዘኝ፣ እየቆየ ሲሄድ በረዶ ሰራው፣ ከዛ መተንፈስ አቃተኝና ሞቼ እዚህ መጣሁ አለ። አንተስ እንዴት ነው የሞትከው ስለው እኔ የሞትኩትኝ በልብ ድካም ነው። እንዴት ብሎ ስጠይቀው መስሪያ ቤት ነበርኩና ሰዎች ደውሎልኝ ምስት ከሌላ ወንድ ጋር ቤት ውስጥ ተኝታለሃለች አሉኝ። በጣም እየሮጥኩ መጣውና ወደ ቤቴ ስገባ ምስቴ ራቁቷን አልጋ ላይ ሆና በጣም ተደናግጣ ነበረ። ከዛ እኔ ሰውዬ ቤት ውስጥ እንደነበረ እርግጠኛ ስለነበርኩኝ መኝታ ቤት ቁምሳጥን ውስጥ መስኮት ስር መጋረጃ ስር የልጆች ክፍል ኪችን ሁሉንም ባኞ ቤት ሰሎን ሁሉንም እየፈለግኩ እያለ አጣውኝ። በዛ መሃል ልብ ድካም ተነስቶብኝ ሞትኩኝ አለ። አንተ ደደብ ፍሪጅ ከፍታ ቢሆን ኖሮ ይሄን እኔም አንተን በህይወት እንኖር ነበር አለ።